አቶ አቤል እንዴት አመሸህ? እንደምን አመሸህ? እንዴት ነህ? እግዚአብሔር ይመስገን። ምሽቱ ቆንጆ ነው። ዛሬ ዋና አጀንዳችን ምሽቱን በሰርት ላይ ያደርግ ነው። ትቀበላላችሁ? እንቀበላለን። እንግዲህ አጠቃላይ የሰርት ሂደቱ ምን ይመስላል የሚለውን እናያለን። እንኳን ደህና መጣችሁ ብላችሁና እናመሰግናለን በጣም። እሺ እንተዋወቅ፣ ግን ከኔ ጋር እንተዋወቃለን። እሺ አቤል ተመስገን እባላለሁኝ። የተቀናጀ የሳይበር መከላከል አገልግሎት ዲቪዥን ኃላፊ ነኝ። እንግዲህ ወደ ብሔራዊ ሰርቱ ደግሞ ውስጥ ምን አይነት ስራዎች ይሰራሉ፣ ባለሙያዎች እንዴት ነው የሚሰሩት፣ አጠቃላይ 24/7 ያለውን የኦፕሬሽን ስራ ምን ይመስላል የሚለውን ደግሞ ከባለሙያዎች ጋር አብረን እንመልከት። በጣም አሪፍ። እንግዲህ በጣም እንቅልፍ የሚያስቸግረኝ ሰው ነኝ። ዛሬ በሰርት ማዕከል ይፈተናል። እንግዲህ ምሽቱ እንግዲህ እናያለን አብረን። እንግዲህ ቲጂ ወደ ናሽናል ሰርቱ ኦፕሬሽን ሴንተር ገብተናል። እሷ ሩት ትባላለች። እሷ ጋር ደግሞ አጭር ቆይታ ካረግሽ በኋላ ሌሎቹን ስራዎች ምን ይመስላሉ፣ እንዴት ስራዎች እንደሚሰሩ ከኔ ጋር ደግሞ ወደ በኋላ ላይ እንገናኛለን ማለት ነው። በጣም አሪፍ። እሺ እንዴት ነሽ? እንዴት ነሽ? 24/7 በሚሰራው በሰርት ማዕከል ውስጥ ተገኝተናል። እንግዲህ የሰርት ማዕከል 24/7 እንደሚሰራ ይታወቃል። እንደው እኔና ተመልካች በሚገባን ቋንቋ እነማንን ከምንድን ነው የሚጠብቀው ሰርት? ከዚህ እንጀምር። ኦኬ እሺ። ሰርት ማለት ስሙም ራሱ ኮምፒውተር ኢመርጀንሲ ኤንድ ሪስፖንስ ቲም ነው የሚባለው። የተለያዩ የድርጅቶችን መሰረተ ልማቶች ወይም ደግሞ ኢንፍራስትራክቸሮች ከሳይበር አታኮች ነው የምንጠብቀው። ልክ እንደ ፊሽንግ አታኮች፣ የተለያዩ ራንሰም የሚባሉ አታኮች በሳይበር ጥቃት ውስጥ እንዳይጠቁ ነው የምንጠብቀው፣ ሞኒተር የምናደርገው። ከዛን ደግሞ ከጠበቅን በኋላ ደግሞ ፈርዘር ኢንቨስቲጌሽን በመስራት ሪስፖንስ መሰጠት ላለበት አለርቶች ደግሞ በሲስተም በኩል በመጡት አለርቶች ሪስፖንስ መስጠት ያለብን አለርቶች ሪስፖንስ እንሰጣለን ማለት ነው። 24/7 ሀገራችንን ሳይበር ሴኩሪቲ አታኮች እና ደግሞ ድርጅቶችን ከጥቃት መጠበቅ ነው። የዲጂታል ዘመን ጥበቃ ልንለው እንችላለን። በጣም አሪፍ። አሁን ጉዟችን ወደ ዲጂታሉ ሆኗል አይደለ? ግብይታችን፣ ትምህርታችን፣ በአጠቃላይ እንቅስቃሴያችን በሙላ በዲጂታሉ ዓለም ታግዟል። በአጠቃላይ የዲጂታሉን ዓለም ካባ ደርበናል እና ከሚመጡብን ችግሮች መካከል አንዱ ይሄው የሳይበር ጥቃት ነው እና ይህ የሰርት አገልግሎት ለነማን ነው በብዛት የሚያስፈልጋቸው? የሰርት አገልግሎት እውነት ለመናገር ለሁሉም ተቋም ያስፈልጋል እና እንደውም አሁን አብዛኛው ተቋም አታክ ሲደርስበት ወይም በሳይበር ጥቃት ሲጠቃ ነው ሳይበር ሴኩሪቲ እንዳለ ራሱ ወይም ደግሞ እንደሚያስፈልገው የሚገባው ወይም ደግሞ የሚፈልገው። ነገር ግን የዛኔ ብቻ አይደለም። ሳይበር ሴኩሪቲ ዴይ ቱ ዴይ አክቲቪቲዎቻችን ላይ እያንዳንዳችን እየተጠቃን ያለንበት ሁኔታ ነው ያለው። ዲጂታል ወርልድ ላይ ስለሆነ ያለ ነው ማለት ነው። ስለዚህ ኮንቲኒየስ የሆነ ሞኒተሪንግ ያስፈልጋል። ይሄ የሰርት ጥበቃ ሳይበር ሴኩሪቲ ከለላ ውስጥ መሆን ለካምፓኒዎች ዳታቸው ቢጠፋ፣ ለምሳሌ አንድ ሆስፒታል ዳታው ቢጠፋ አንድ ታካሚው እስከ ሞት ድረስ ሊደርስ ይችላል። ምክንያቱም የታካሚ ዳታ በጠፋ ጊዜ ወይም ደግሞ ሳይበር አታክ ደርሶ ዳታው በጠፋ ጊዜ የሳይበር ከለላ ውስጥ ከሌሉ በስተቀረ እንደዚህ አይነት ችግሮች ሊፈጠሩ ይችላሉ ማለት ነው። ስለዚህ ሁሉም ተቋም ስፔሻሊ ደግሞ ቁልፍ መሰረተ ተቋማት ወይም ቁልፍ ፐብሊክ ኢንፍራስትራክቸር የምንላቸው እንዳለ የዚህ ሳይበር ሴኩሪቲ ከለላ ያስፈልጋቸዋል። የሰርት ከለላ ያስፈልጋቸዋል። ከነዚህ ሁሉ ሰዓቶችሽ ቀንሰሽ ስለሰጠሽኝ በጣም አመሰግናለሁ። ቴንኪው። ተመልካቾቻችን ዛሬ ዋና አጀንዳችን ምሽቱን በሰርት ላይ አድርጓል። ደግሞ ከሌላ ባለሙያ ጋር ቆይታ እናደርጋለን። አብራችሁን አምሹ። እንዴት አመሽ? ሰላም። እንዴት አለ? ምሽቱ ምን ይመስላል? ምሽቱ ያው እስካሁን አሪፍ ነው። ከተለያዩ ተቋማትን በመጠበቅ ላይ እንገኛለን። የተለያዩ ተቋማት ሎጎች ወይም የነሱ ኔትወርኮችን በመጠበቅ ሀገራችን በመጠበቅ ላይ እንገኛለን። እስካሁን እንግዲህ ሰላም ነው። ያሉትን ነገሮች እየተቆጣጠረ እንገኛለን እስካሁን ድረስ። በጣም አሪፍ። እንደው በምሽቱ በወሬ የጠመድኩ ሳንተዋወቅ ማን በል? አላዛር ወርቁ እባላለሁ። በኢትዮ ሰርት ውስጥ ወይም የሀገራችን ናሽናል ሰርት ውስጥ በሳይበር ሴኩሪቲ ትንተና ላይ
ላለፉት ዓመታት እያገለገልኩ እገኛለሁ። 24/7 ስጋት የማያጣው እጅግ በጣም ከፍ ያለ ፈተና ያለበት ተቋምም ነው ይኸው የዲጂታሉ ዓለም ጉዞ ስናደርግና እንደው ከሚያጋጥሙን ፈተናዎችን ጀምር እስኪ። በዚህ ቴክኖሎጂ በረቀቀበት ዘመን ላይ ብዙ አይነት ፈተናዎች ይገጥሙናል። አንለስ የሆነ ሰው ምንም አይነት ዲጂታል ነገር የማይጠቀም እስካልሆነ ድረስ ቨልነራብል ነው ለተለያዩ የዲጂታል ጥቃቶች፣ ለሳይበር አታኮች ማለት ነው። ፒውርሊ ገንዘብ ፍላጎት ኖሯቸው የሚያጠቁ አካላት አሉ። እንደዚህ አይነት ስራ ሰርቻለሁ አቅሙ አለኝ ለማለት ለታይታ የሚያጠቁ አካላት አሉና ዲጂታሉ የዲጂታል ዓለሙ በጨመረ ቁጥር በረቀቀ ቁጥር ሳይበር እንትኑም ፓራላሊ የተመሳሳይ አታኩም በተመሳሳይ እየጨመረ ነው የሚመጣው። ወሳኝ ነገር ነው ሳይበር ሴኩሪቲ። በጣም አመሰግናለሁ አላዛር፣ አብሬሽ ስላመሸው ደግሞ ደስ ብሎኛል። እኛም እናመሰግናለን ስለመጣሽ። ቴንክ ዩ። ዋና አጀንዳችን ከኢትዮሰርት ጋር የሚያደርገውን የምሽት ቆይታ እንደቀጠለ ይገኛል። ከባለሙያዎቹ ጋር ቆይታ አድርገናል። በእርግጥ ከስራ ባህሪው አንጻር ድምፅ እንዳንረብሽም ተጠንቅቀን ነበረ። በስፋት ስለ ኢትዮሰርት ስለሚሰጣቸው ምርትና አገልግሎቶች ደግሞ ከአቶ አቤል ጋር ቆይታ እናደርጋለን። በድጋሚ እንኳን ደህና መሽ። እንኳን ደህና ቆየሽኝ። አይ ቲንክ ከልጆች ጋር ጥሩ ቆይታ ነበረሽ ብዬ ተስፋ አደርጋለሁ። ጥሩ ቆይታ ነበረኝ። እንደው ከሁሉ አስቀድሜ አቶ አቤል አንዳንድ ጉዳዮች ለአንዴና ለመጨረሻ ጊዜ እልባት ተገኝቶላቸዋል፣ ለአንዴና ለመጨረሻ ጊዜ ችግራቸው ተፈቷል የሚባሉ ጉዳዮች አሉ። የሳይበር ጉዳይ ግን እንደዛ አይደለም። በየጊዜው መልኩን እየቀያየረ ሁሌ አዳዲስ ፈተናዎች የሚያጋጥሙት ዘርፍ ነው። ታዲያ ኢትዮሰርት ይህንኑ ለመቋቋም እንደው አዳዲስ ባለሙያዎችን ለማፍራት እንዲሁም ደግሞ ዘርፉን ለማጠንከር ምን እየሰራ ነው? ከዚህ እንጀምር። የብሔራዊ የሳይበር ድንገተኛ ምላሽ አደጋ መስጫ ማዕከሉ ብቁ የሆኑ ባለሙያዎችን ከዩኒቨርሲቲ ጀምሮ በመመልመል በማብቃት እና የናሽናል ደጀን እንዲሆኑ ከመከላከሉ ፐርስፔክቲቭ ያለውን በደንብ የተሳለጠ እንዲሆን በማድረግ ሂደት ውስጥ ኢንተርናሽናል ሰርቲፊኬቶችን ሰርቲፋይድ እንዲሆኑ በማድረግ እንደዚሁም ደግሞ በጣም ረቂቅ የሆኑ ጥቃቶችን ሁሉ ለመለየት የሚያስችል ቪዚያ ኢንተግሬትድ የሆነ ቴክኖሎጂዎችን በመግጠም የአሰራር ስርዓቶችን አሁን ካለው ስትራቴጂ ጋር ከዲጂታል 2030 ጋር እንደዚሁም ደግሞ የቁልፍ መሰረተ ልማት አዋጅ ጋር ከዛ ጋር የተጣጣሙ የአሰራር ስርዓቶችን እንደዚሁም ኢንተርናሽናሊ ሪኮግናይዝ የተደረጉ ወይም ደግሞ ኢንተርናሽናል ስታንዳርዶችን በመከተል ስራዎችን እየሰራን እንገኛለን ማለት ነው። በጣም አሪፍ። እንግዲህ ከካሜራ ጀርባ ስለዚሁ ስለ ሰርት ጉዳይ በስፋት እያወራን ነበረ። ሁሌ እንደምትለው እንግዲህ አጥራችንን ከፍ ማድረግ ያለብን ጉዳዮች አሉ። አንዳንዴ እንዳለን የሀብት መጠን አጥራችንን ከፍ የምናደርግባቸው ጉዳዮች አሉ። የቤታችንን አጥር ከፍ የምናደርግባቸው ንብረቶች ይኖሩና አንዳንዴ ፈርጠም ያለ ጥበቃም ልንቀጥር እንችላለን እና እንደው ኢትዮሰርት አጥሩን ከፍ የሚያደርገው ለእነማን ተቋማት ነው በብዛት? እንደ አጠቃላይ ብሔራዊ የሳይበር ድንገተኛ አደጋ ምላሽ መስጫ ማዕከሉ ለዲጂታል ትራንስፎርሜሽኑ ትልቅ የጀርባ አጥንት ለሆኑት ለነሱ እንደየ አሴቶቻቸው የተለየ ጥበቃ የተለየ ክትትልና ቁጥጥር የሚደረግበት ሂደቶች ይኖራሉ። እንደዚሁም ደግሞ እነዛ ተቋማትም የራሳቸው የደህንነት ማዕከል እንዲኖራቸው የማስቻል የምላሽ መስጫ ሂደታቸው የክትትልና ቁጥጥር ሂደታቸውም በዛው ልክ የተሳለጠ እንዲሆን ናሽናል ሰርቱ ዘርፈ ብዙ ስራዎችን እየሰራ ይገኛል። ብዙ አገልግሎቶች አሉት፣ ብዙ ምርቶች አሉት። ስለነሱም በደንብ በዝርዝር ማውራት መጫወት እንችላለን ብዬ አስባለሁ። በጣም አሪፍ። እንደው ካነሳኸው አይቀር ተቋማት ይህንን አገልግሎት ፈልገው ሲመጡ በውስጡ ምን ያገኛሉ? ምናልባት እንደው ግንዛቤ ማስጨበጥ ሊሆን ይችላል፣ ቀድሞ ስጋቱን ከመከላከል አንጻር፣ እንዲሁም ደግሞ ሌሎች ኢትዮሰርት ከልምዱ አንጻር ለተቋማት የሚሰጠው አገልግሎት ምን ናቸው? እነዚህንም እናንሳ። አብዛኛውን የደህንነት ማዕከል አገልግሎትን ብዙ ተቋማትም አሁን ወደፊት ከቁልፍ መሰረተ ልማት ጥበቃ አዋጅ ፕሮክላሜሽን መጽደቁ ጋር ተያይዞ ብዙ የግል ዘርፎችም ወደዚህ እንደዚህ አይነት አገልግሎቶችን ሊሰጡ ይችላሉ። ነገር ግን ናሽናል ሰርቱን ለብቻ ለየት የሚያደርገው የትሬት ኢንተለጀንስ
አገልግሎትን የሚሰጥበት ወይም ደግሞ ከተለያዩ የትሬት ኢንተለጀንስ ተቋማት ጋር የሚያገኛቸውን ከዓለም አቀፍ ተቋማት ጋር የሚያገኛቸውን መረጃዎች ለትርፍ ያልተቋቋመ ስለሆነ ለተቋማት በነፃ የምናደርስበት ሂደት ስለሚኖር ይሄ አንድ ትልቅ በሀገር አቀፍ ደረጃ ትልቅ አገልግሎት የማይተካ አገልግሎት የምንለው ነው ማለት ነው። በዛ ሂደት ውስጥ ለተቋማት አስቀድመው የሳይበር ጥቃትን እንዲከላከሉ የሚያስችል ስራዎችን እንዲሰሩ እንደዚህ አይነት ሂደቶችን የምናደርግበት ሂደት አለ። ከዛ ባለፈ ደግሞ የማማከር አገልግሎት እንሰጣለን። ይሄ የማማከር አገልግሎት ምንድነው? ሴኩሪቲ ኦፕሬሽን ሴንተር ተቋማት ለራሳቸው የራሳቸውን አሴቶች ራሳቸው መጠበቅ ቢፈልጉ ናሽናል ሰርቱ ጋር መምጣት ላይ ጠበቅባቸው ይችላል። ነገር ግን በዚህ ሂደት ውስጥ ደግሞ 3 ዋና ዋና ሂደቶችን ማየት እንችላለን። አንደኛው የሰለጠነ ብቁ የሆነ የሰው ኃይል አደረጃጀት ያስፈልጋል ማለት ነው። ሌላኛው ደግሞ ምን አይነት ቴክኖሎጂ ልጠቀም፣ የቴክኖሎጂ ምርጫቸው ላይ ናሽናል ሰርቱ እንግዲህ ከ2005 ጀምሮ ያለውን ልምድ በመጠቀም አሁን ቴክኖሎጂ ውስጥ ከደረሰበት ድረስ ያለውን ሂደት ለነሱ ከሚሆናቸው ካላቸው አሴት ጋር ካላቸው ሀብት ጋር የሚመጣጠን ቴክኖሎጂ እንዴት መምረጥ እንዳለባቸው እና እንዴት መተግበር እንዳለባቸው የማማከር ስራዎችን እንሰራለን። ሌላኛው ደግሞ ዓለም አቀፍ የሆኑ ስታንዳርዶች አሉ፣ መከተል ያለብን ስታንዳርዶች አሉ። እነሱ መረጣ ላይ እነሱን ከማበልጸግ ጋር ተያይዘው የአሰራር ስርዓቶችን ፖሊሲዎችን ከመቅረጽ ጋርም ተያይዞ ናሽናል ሰርቱ የደህንነት ማዕከልን ሲገነቡ እንዴት መገንባት እንዳለባቸው እንደዚሁም ደግሞ እንዴት አሴቶቻቸውን ከሳይበር ስጋት እንደዚሁም ደግሞ ኢንኬዝ ጥቃትም ከተከሰተ ደግሞ ፈጣን ምላሽ መስጠት እንዴት እንደሚችሉ ከዛ ባለፈ ደግሞ ፕሮአክቲቭ ቨልነራቢሊቲዎችን አናሊሲስ እንሰራለን ማለት ነው። ያው በየጊዜው ዳይናሚክ ስለሆነ ዛሬ ሴኪዩር ነው ያለው ነገር ነገ ደግሞ ሌላ ስጋት ይዞ ስለሚመጣ በየጊዜው ሳይበር ጥቃቱ ሀፕን ከማድረጉ በፊት አስቀድመን ትንተናዎችን በመስራት ወይም ደግሞ እነዛን ቨልነራቢሊቲ አናሊሲስ በማድረግ እና ምክሮች ይኖራሉ፣ ሪኮመንዴሽኖች ይኖራሉ። ፓች ማድረግ ያለባቸው ከሆነ ወይም ደግሞ መቀየር ያለባቸው ከሆነ አፕዴት ማድረግ ያለባቸው ነገር ከሆነ እንደዛ አስቀድመን የሳይበር ጥቃትን የምንከላከልበት መንገድ ይኖራል ማለት ነው። ይሄኛው ፕሮአክቲቭ ፕሪቬንሽን ሜካኒዝሙ አንደኛው እሱ ነው። ሌላኛው የደህንነት ማዕከል አገልግሎትን እንደ አገልግሎት ወይም ደግሞ ሶክ አሴት ሰርቪስ የምንለው አገልግሎት አለ። ይሄኛው አገልግሎት ምንድነው? ተቋማት ውድ የሆነ ሶፍትዌር፣ ብቁ የሆነ የሰው ኃይል እንደዚሁም ደግሞ በየጊዜው የሚቀያየሩ የአሰራር ስርዓቶችን ኢንተርናሽናል ሪኮግናይዝ የሚደረጉ አሰራር ስርዓቶችን መተግበር ሳይጠበቅባቸው የሰው ኃይል ቅጥር ደሞዝ፣ የቴክኖሎጂ ግዥ ያንን ሳያስፈልጋቸው ይሄንን በውክልና ለናሽናል ሰርቱ በመተው ያንን አገልግሎት በውክልና ናሽናል ሰርቱ የሚሰራበት ሂደቶች ይኖራሉ ማለት ነው። እነሱ ምን ላይ ያተኩራሉ? ዴይ ቱ ዴይ አክቲቪቲያቸው ላይ ወይም ደግሞ ቢዝነሳቸው ላይ ብቻ ያተኩራሉ። እዛ ላይ ሊደርሱ የሚችሉ ጥቃቶችም ከደረሱ ቶሎ ምላሽ ተሰጥተው ወደ ኖርማል ኦፕሬሽን የሚገባበትን ሂደቶች ላይ ስጋቶችን አስቀድሞ መተንተን ላይ ያለውን ሂደት ሙሉ ለሙሉ አሁን ቅድም ያነሳናቸውን የደህንነት ማዕከል አገልግሎት ሲገነቡ ያለውን ወጪዎችን በሙሉ በማስቀረት እኛ ጋር እነሱ የተለያዩ ሞዳሊቲዎች አሉ። ለአመታት ለ1 ዓመት ለ2 ዓመት ብለው እኛ ጋር አሴቶቻቸውን በአደራይነት መልኩ ሰጥተው ሙሉ ጥበቃ የምናደርግበት ሂደት ይኖራል። አንዳንድ ጊዜ ደግሞ ለተወሰነ ዓመት ድረስ ብቻ ሰጥተውን ከዛ በኋላ የእነሱ ቲም ብቁ ሲሆን የምንመልስበት ሂደቶች አሉ። በዛ ሂደት ውስጥ ሪል ወርልድ ኢንቫይሮንመንት ላይ ስለሆነ የሚገቡት እንዴት መጠበቅ እንዳለባቸው፣ እንዴት ምላሽ መስጠት እንዳለባቸው፣ እንዴት ትሬት ሀንት ማድረግ እንዳለባቸው በሙሉ ቴክኒካል ኦን ሃንድ የሆኑ ፕራክቲካል ሴሽኖችን በማዘጋጀት ትሬኒንጎችን የምንሰጥበት ሂደቶች አሉ ማለት ነው። እንግዲህ እንዳጠቃላይ ከሞላ ጎደል ያሉን ምርትና አገልግሎቶች ሰፋ ያሉ ናቸው። በአጭሩ ለመግለጽ ግን እነዚህን ይመስላሉ። በጣም አሪፍ። እንግዲህ ተቋማትን ዲጂታል ስናደርግ የሳይበር ሴኩሪቲያቸው አስተማማኝ ካልሆነ ልክ ምሰሶ እንደሌለው ቤት ነው አደጋው በዛ ልክ ስለሆነ ማለት ነው። ለተቋማትም ጥሪ እናቀርባለን በዚሁ አጋጣሚ የሳይበር ሴኩሪቲያቸው የተጠናከረ እንዲሁም ደግሞ አስተማማኝ እንዲሆን የኢትዮሰርት አገልግሎት ይህንኑ ስራ እንደሚያከናውንላቸው በዚሁ አጋጣሚ ጥሪ እናቀርባለን። እዚህም ደግሞ ዌብሳይታችን ላይ ኮንታክት ቢያደርጉን እንደዚሁም ደግሞ የሳይበር ጥቃትም ከደረሰባቸው ተቋማት ሪፖርት የሚያደርጉበት ሚንስ አለ። ሪፖርት ባደረጉበት ቅጽበት ደግሞ ወዳው ትኬት የሚሰጥባቸው ሂደት አለ። በዛ ትኬት ሂደት ውስጥ ደግሞ የት እንደደረሰ ትራክ ማድረግ የሚችሉበት ሂደት ስላለ ዌብሳይቱ ላይ
ቢያገኙን ኢሜይልም አለን። በኢሜይል ላይ etiosert@gov.it የሚል አለ። እዛም ላይ ቢጽፉልን ከዚህ ጋር አጠቃላይ ዲጂታል ኢኮሲስተሙ ውስጥ ያለውን ስራ በጋራ ለመስራት ከመከላከል ፐርስፔክቲቭ ያለው ማለት ነው ኦፕን ወይም ደግሞ ክፍት ነን ማለት ነው። በጣም አሪፍ። የሳይበር ጥቃት ልክ ቀደም ሲል እያወራ ነው ነበረ እንደ እሳት አደጋ እንደ ተፈጥሮ አደጋዎች ፈጣን ምላሽ የሚያስፈልገው ዘርፍ ነው እና ይህን ደግሞ በሌላ ፕሮግራም እንቃኛለን። ምን ያህል ፈጣን ምላሽ ይሰጣን የሚለውን ከወዲሁ ቀጠሮ ይዘን እንለያያለን። በጣም አመሰግናለሁ አቶ አቤል ለሰጠኝ ጊዜ። መልካም። ዋና አጀንዳችን ዛሬ ምሽቱን በኢትዮሰርት አድርጎ እነማንን ተቋማት በዲጂታል ዓለሙ ደግሞ እስከምንድን ነው የሚጠብቀው የሚለውን በስፋት አስቃኘናችሁ። ዛሬ ዋና አጀንዳችን እዚህ ደርሶ ነበር። ሳምንት በሌሎች ጉዳዮች እንገናኛለን። እስከ ሳምንት ቸር ሰንብቱ።